ሌላው አይናማ የሆነ ሰው ከተጠረጠረ ታጠብ መባል አለበት። في حديث سهل بن حنيف እንዳየነው ነብዩ ሰለላሁ ዐለይሂ ወሰለም ወዲያው እንዲታጠብ ነው ያደረጉት። ታጠበ፣ ውዱእ አደረገ። ወዲያው ሰው ልብሱን አውልቀው ሰውነቱ ላይ እንደደፉበት የታመመው ወዲያው ነው የቆመው። ስለዚህ ነው አንደኛው መድኃኒት። ታጠብ ከተባለ እንዴት ተጠረጠርኩኝ ብሎ ማለት የለበትም። መታጠብ ግዴታው ነው። አልታጠብም ካለ ሸሪዓ ፍርድ ቤት መቆም ግድ ይለዋል ያ ሰው፣ በተለይ ከተጠረጠረ። የቂንም ሆነ አልሆነም ጥርጣሬ ላይ ተመስርቶ ታጠብ ከተባለ ግድ ነው። እንደዚህ ስንባል ቡዳ ተባልኩ ብረን እንጨፍራለን። ሌላ الرقية الشرعية ነው። አጠራ አድርጌ ነው ያው ስለሚገባ ነው። الرقية الشرعية ዛሬ ሩቅያ በሁለት ተከፍሏል። ሸርዒዩ አለ፣ غير ሸርዒይ ብለን የምንለው ደግሞ አለ። ሸርዒይ መስሎ ደግሞ ሌላ የለበሰም አለ። ስለዚህ ሩቃ ጋር በምንሄድበት ሰዓት ማን ከማን ይሻላል፣ ማን እውነት ራቂ ነው ስለሚለው በደንብ አድርጎ ማጤን ያስፈልጋል። ሐኪም ቤት ስንሄድ ስፔሻላይዝ ያደረገ ዶክተር ማን ነው፣ ጥሩ ሆስፒታል የትኛው ነው ብለን እናፋልጋለን። ሩቃ ጋር ስንሄድ ሁሉም ቃልቻ ይመስለናል፣ አይደለም። ስለዚህ ሩቃ ሸርዕያ የሚቀራውና ያኛው ልዩነታቸው ምንድነው? ባለፈው አብራርቼላችኋለሁ። ባጭሩ ሩቃ ሸርዕያ የሚቀራ ሸሪዓዊ መድኃኒት የሚሰጥ ሰው ከመልክ ጋር፣ ከቀን ጋር፣ ከይዜ ጋር፣ ከሁኔታ ጋር ምንም አይነት ግንኙነት የለውም። የትኛውን መድኃኒት ይሰጣል። አንዳንዱ ሊያወሳስብብ ብሎ የነጭ አህያን ወተት አምጣ መድኃኒት ልስራልህ ይልሃል። ሌላው ያ ጀማዓ ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ሩቃ ሸርዕያ በብዛት ለራሳቸውም ለሌላውም እንደሚያደርጉ ቅድም ዳስሳ አድርጌያለሁ። በደንብ ደግሞ ትኩረት ልናደርግ የሚገባው ማህበረሰቡ መካከል ላይ ግጭት እየፈጠረ ያለው ሌላው ጂኒን ራቂዎች አታውሩት። ሩቃ የምትቀሩ ሰዎች ጂኒን አታውሩት፣ እንዲወጣ አድርጉት። በቃ ካወራችሁም ስለዛች ነጥብ ብቻ አውሩ፣ ሌላ ነገር አልፋችሁ አታውሩ። ለምን لأنه لا يصدق ولا تقبل شهادته እገሌኔ ላከኝ እገሊት ናት ላከኝ ብሎ አንድ ሰው ታሞ ቤተሰቡን በሙሉ የሚያምስ ሞልቷል። የዚያኔ ደግሞ ጂኒ በተናገረው ኦር ሰይጣን በተናገረው ታምኖ ሲያበቃ እሷ ናት እሱ ናት ተብሎ ዝምድና የተቆራረጠ ሞልቷል። ይሄ በፍጹም አይፈቀድም። እንዴት ጂኒ ይታመናል? ጂኒ እኮ ካፊርም ከዛም ያለፈ ነው። ሐታ ፋሲቅ እንኳን አይታመንም እኮ በሚሰጠው መረጃ። ስለዚህ ዘላይ ጥንቃቄ ልናደርግ ይገባል። ሲህርን አስመልክቶ እኽዋኒ ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ሲህር ቅድም እንዳልኳችሁ አደገኝነቱን ነግረውናል። አላሁ ረቡል ዒዘቲ ወልጀላል ወማ ሁም ቢዳሪነ ቢሂ ሚን አሐድን ኢላ ቢኢዝኒላህ። አላሁ ጀለ ወዐዝ ካልፈቀደ በስተቀር እነሱ ጎጂዎች አይደሉምና እንደማይጎዱ እርግጠኞች ሁኑ ብሎ አላህ ነግሮናል። ኢዘን ለመጠበቅ እኛ ጋር የምንጠበቅባቸው ጋሻዎች ሞልተው ስላሉ በዚያ ከተጠበቅን ሲህር አይጎዳንም። ከነዚያ ውስጥ አንዱ እኽዋን የመጀመሪያው ቁርአን ማብዛት ነው። አይን አስመልክቶ ያ ጀማዓ በብዛት ሰበብ የሚሆነው በደንብ ልንዳስሰው የሚገባውና ባለፈው ጠቆም ያደረኳችሁ ሰትሩል መሐሲን አላህ የሰጠኝ ኒዕማ ሚዲያ ላይ ማዋሌ። ሚስት አገባ፣ ሚዲያ ላይ ፖስታል። ልጅ ወለደ፣ ሚዲያ ላይ ፖስታል። መኪና ገዛ፣ ሚዲያ ላይ ፖስታል። ምግብ ቤት ገብቶ ምግብ አዘዘ፣ ሚዲያ ላይ